ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ እጅግ አነጋጋሪ የሆነ ርዕሰ ጉዳይ ይዤላችሁ ቀርቤያለሁ። ስለ ጄፍሪ ኤፕስተን እና ከሰሞኑ እየወጡ ስላሉ ፋይሎች አንዳንድ ነገር አካትቻለሁ። ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ ቤተሰብ ይሁኑ። በቪዲዮው የሰውየውን ማንነትና የስራ ዘርፍ፣ የወንጀል ክሱና እስራቱን እንዲሁም ሞቱን አካትቼ አቅርቤላችኋለሁ። በመቀጠልም አቀርበዋለሁ። ጄፍሪ ኤፕስታይን ስራውን የጀመረው በትምህርት ቤት መምህርነት ቢሆንም በኋላ ግን ወደ ፋይናንስ ዘርፍ በመግባት እጅግ ባለጸጋ ለመሆን በቅቷል። የራሱን የኢንቨስትመንት ድርጅት በመመስረት ለታዋቂ ቢሊዮነሮች አማካሪ ሆኖ ሰርቷል። ኤፕስታይን በዋናነት የሚታወቀው በታዳጊ ሴቶች ዝውውር፣ ሴክስ ትራፊኪንግ እና በጾታዊ ጥቃት ነው። እንደ ኢሮፓውያን አቆጣጠር በ2008 በፍሎሪዳ ግዛት ውስጥ ለአካለ መጠን ያልደረሱ ልጃገረዶችን ለዝሙት በማዘጋጀት ተከሶ የ13 ወራት እስራት ተፈርዶበትም ነበር። ሆኖም በወቅቱ የተሰጠው ቅጣት በጣም ቀሊል ነው በሚል ከፍተኛ ትችት አስከትሏል። እንደ ኢሮፓውያኑ አቆጣጠር በ2019 በፌዴራል ደረጃ በሰፊው የሴቶች ዝውውር ወንጀል በድጋሚ ተከሰሰ። በቁጥጥር ስር ውሎ ፍርድ ቤቱን እየተጠበቀ ባለበት ወቅት ግንባር ቀደም ዜና ሆኖ ነበር። ኤፕስታይን ከታዋቂ ሰዎች ጋር የነበረው ግንኙነት ዓለምን ያስደነገጠው ከታዋቂ የፖለቲካ መሪዎች፣ ከንጉሳዊ ቤተሰቦችና ከታዋቂ ሳይንቲስቶች ጋር የነበረው ጥብቅ ግንኙነት ነው። ከእነዚህም መካከል የቀድሞ የአሜሪካ ፕሬዝዳንቶች ቢል ክሊንተን እና ዶናልድ ትራምፕ፣ የእንግሊዝ ልዑል ፕሪንስ አንድሪው፣ የማይክሮሶፍት መስራች ቢል ጌትስ ጨምሮ ብዙ ተጽዕኖ ፈጣሪ ሰዎች ጋር ቁርኝት እንደነበረው ይነገራል። እንደ ኢሮፓውያን አቆጣጠር ነሐሴ 10 ቀን 2019 ኤፕስታይን በኒውዮርክ በሚገኝ ወህኒ ቤት ውስጥ ሞቶ ተገኘ። የሕክምና ምርመራው ራሱን አጥፍቷል ቢልም እስካሁን ድረስ በአሟሟቱ ዙሪያ የተለያዩ ኮንስፓይረሲ ቲዎሪስ፣ የሴራ ትንታኔዎች ይነሳሉ። ብዙዎች ሚስጥር እንዳያወጣ ሲል ተገድሏል የሚል ጥርጣሬ አላቸው። እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ኤፕስተን ከኒውዮርክ ፖስት ጋር በአውሮፓውያኑ 2011 ባደረገው ቃለ ምልልስ ተናግሮ ነበር። ኤፕስተን በሰጠው ቃለ ምልልስ ላይ ሴክሹዋል ፕሪዴተር እና ኦፌንደር የሚሉት ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነ ገልጿል። ሰው የገደለና ዳቦ የሰረቀ ሰው ልዩነት አለው ሲልም ለኒውዮርክ ፖስት ተናግሮ ነበር። ኤፕስተን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ውስጥ ሞቷል። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀል ሴክስ ኦፈንደር በሚል ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው በሚልም ተከሷል። ኤፕስተን ጥፋተኛ አይደለውም ሲልም ተከራክሯል። ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱም ምክር ቤቶች የኤፕስተን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ አሳልፏል። ውሳኔው ኤፕስተን ፋይልስ ትራንስፓረንሲ አክት ይሰኛል። የሀገሪቱ የፍትህ መስሪያ ቤት ሰነዶቹ ይፋ እንዲያደርግ ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር ወይም ስልክ ሊጭኑ በሚችሉበት መንገድ እንዲሆንም ታዟል። የኤፕስተን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ የዓለም መገናኛ ብዙሃንን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎች እየተጋለጡ ነው። አሁንም ድረስ ይፋ ያልተደረጉ ሰነዶች አሉ። በሺዎች የሚቆጠሩ ገጾች ያላቸው ሰነዶች ህዝብ ሊያገኛቸው በሚችለው ድረገጽ ላይ መውጣታቸውን ቀጥለዋል። የፋይናንስ ዘርፍ ባለሙያ ከነበረው ኤፕስተን ጋር ግንኙነት የነበራቸው ሰዎች ዝርዝራቸው ይፋ እየተደረገ ነው። ታህሳስ ወር መጀመሪያ ላይ የተለቀቁ ሰነዶች ከዚያ በፊት ያልታዩ ምስሎችንም ይዘዋል። የኤፕስተን የግል ደሴት ላይ የሚገኘው ቤት ውስጥ የተነሱ ምስሎችንም አካቷል። በርካታ መጸዳጃ ቤቶችና ግድግዳ ላይ የተሰቀሉ የፊት መሸፈኛ ጭንብሎችም በምስሎቹ ላይ ይታያሉ። ኒውዮርክ ተወልዶ ያደገው ኤፕስተን ከ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና ፊዚክስ መምህር እንደነበር ይነገራል። ከተማሪዎቹ የአንደኛው አባት በኤፕስተን ብቃት ተደንቆ የአሜሪካና የዓለም መዋዕለ ንዋይ ማዕከል ከሆነው የኒውዮርክ ዎል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ እድልን አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄ ኤፕስተን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ ሆነ። ፍሎሪዳ ባለው ቅልጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች፣ ከአርቲስቶችና ከፖለቲከኞች ጋር መገናኘት ጀመረ።
የኒውዮርክ ቤት በከተማዋ ከሚገኙ የግል መኖሪያዎች ትልቁ እንደሆነ ይነገርለታል። ፕሬዝዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ብለዋል። ከእሱ ጋር መሆን አዝናኝ ነው። የእኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ ታዳጊ ናቸው። ጄፍሪ ሕይወትን እንደሚያጣጥም ጥያቄ የለውም ማለታቸውም ተዘግቧል። ፕሬዝዳንቱ ኋላ ላይ በሰጡት ቃለ ምልልስ ከኤፕስተን ጋር ያላቸው ግንኙነት በ2000 ዓመተ ምህረት መባቻ ላይ መቋረጡን ገልጸዋል። ይህም ኤፕስተን ለመጀመሪያ ጊዜ ከመታሰሩ በፊት ነው። ትራምፕ ከኤፕስተን ጋር በተያያዘ አንዳች የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመው ተናግረዋል። ኤፕስተን ሴቶች ላይ እየፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክለባቸው እንዳባረሩት ዋይት ሀውስ አስታውቋል። በኤፕስተን ሰነዶች ስማቸው የተጠቀሰ ዝነኞች ብዙ ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት እንዳልሆነም ይነገራል። በ2002 የቀድሞ ፕሬዝዳንት ቢል ክሊንተን፣ ተዋናይ ኬቨን ስፒሲ እና ክሪስ ታከር በኤፕስተን የግል ጀት ወደ አፍሪካ ተጉዘዋል። በ2003 የወሲባዊ ጥቃት ክሶች ከቀረቡበት የፊልም ፕሮዲውሰር ሃርቪ ዌንስታይን ጋር በመሆን ኒውዮርክ መጽሔትን ለመግዛት ሞክረዋል። በዚያው ዓመት ለሃርቫርድ ዩኒቨርሲቲ 30 ሚሊዮን ዶላር ለግሷል። የኤፕስተን ተጨማሪ ሰነዶች ይፋ መሆናቸውን ተከትሎ የዩናይትድ ኪንግደም የሕዝብ እንደራሴ ሎርድ ፒተር ማንደልሰን ከሌበር ፓርቲ ለቀዋል። ከኤፕስተን ጋር ግንኙነት እንደነበራቸው ሰነዶቹ መጠቀማቸውን ተከትሎ ተጨማሪ ሀፍረት ላለመፍጠር በሚል ከፓርቲው ራሳቸውን እንዳገለሉ ገልጿል። ሎርድ ፒተር ማንደልሰን አምና ከአሜሪካ አምባሳደርነታቸው የተነሱትም ከኤፕስተን ጋር በነበራቸው ትስስር ነው። ኤፕስተን እንደ አውሮፓውያኑ አቆጣጠር በ2003 ከ2003 እስከ 2004 በሶስት የተለያዩ አጋጣሚዎች ለሎርድ ማንደልሰን $75,000 መስጠቱ ተገልጿል። የኖርዌይ ልዕልት አልጋ ወራሽ ሜቲ ማሪት ስማቸው ከ100 ጊዜ በላይ በኤፕስተን ሰነዶች ውስጥ መጠቀሱን ተከትሎ ድርጊታቸው የተሳሳተ አካሄድ ነበር በማለት አምነዋል። የኖርዌይ ልዕልት ከኤፕስተን ጋር የተለዋወጧቸው ኢሜሎች ይፋ መውጣታቸውን ተከትሎ በኖርዌይ ፖለቲከኞች ዘንድ ዋነኛ መነጋገሪያ ሆኗል። ድርጊቴ የተሳሳተ ነበር፣ ከኤፕስተን ጋር ማንኛውም ግንኙነት በማድረጌ ተጸጽቻለሁ፣ አሳፋሪ ነው ብለዋል። ኤፕስተን ዘዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥም ይፋ የተደረገ ሲሆን ግለሰቡ የቀድሞ የእንግሊዙ ልዑል አንድሪው እንደሆነ ይታመናል። ሁለቱ ግለሰቦች በባኪንግሃም ቤተ መንግስት ሚስጥራዊ በሆነ ቦታ እራት እንደበሉ የኢሜል ልውውጣቸው ያሳያል። ሌላ መልእክት ኤፕስተን ዘዱክ የተባለው ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅ ሲሞክር ያሳያል። ግለሰቦቹ መልእክት የተላላኩት በ2010 ሲሆን ይህም ኤፕስተን 18 ዓመት ያልሞላት ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመት በኋላ ማለት ነው። ኤፕስተን በወቅቱ በቁም እስር ላይ ነበር። የኤፕስተን ሰነዶች ከዓለም ቁጥር 1 ባለሀብት ኢለን መስክ ጋር የተደረጉ የኢሜል ልውውጦችንም ይዟል። ከኤፕስተን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፕስተን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ይናገራል። አሁን የተለቀቁት ኢሜሎች እንደሚያሳዩት መስክ ከአንድ ጊዜ በላይ የኤፕስተን ደሴትን ለመጎብኘት ጥያቄ አቅርበዋል። በ2012 መስክ ለኤፕስተን በላከው መልእክት ቀጣዩ ድግስ የሚካሄደው የትኛው ቀን ወይም ምሽት ነው ሲል ይጠይቃል። ኤፕስተን ከሚስ ስዊድን ኤቫ አንደርሰን ዱቢን ጋር የፍቅር ግንኙነት ነበረው። የአሳታሚው ሮበርት ማክስዌል ልጅ ከጄስሌን ማክስዌል ጋርም የፍቅር ግንኙነት ቢኖረውም ትዳር አልመሰረተም። የቀድሞዋ የቲፋኒ ኤንድ ኮ ኃላፊ ሮዛ ሞክተን በ2003 ከቫኒቲ ፌር መጽሔት ጋር ባደረገችው ቃለ ምልልስ ኤፕስተን መግነጢሳዊ ኃይል ያለው ጨዋታ ለመጀመር የማይከብደው ነው ብላለች። ኤፕስተንን አውቄዋለሁ ብላችሁ ስታስቡ ሁሌም አዳዲስ ማንነቶችን ታገኛላችሁ። ኤፕስተን ከሚያሳያችሁ ማንነት የዘለለ ማንነቶች አሉት ስትልም ተናግራለች። ኤፕስተን በ2005 በፓልም ቢች በሚገኘው ቤቱ የ14 ዓመት ሴት ልጅ ላይ ጥቃት ማድረሱን በመግለጽ ተከሷል። ፖሊስ ቤቱን ሲፈትሽ የታዳጊ ሴቶች ምስሎች ተገኝተዋል። ማያሚ ሄራልድ ጋዜጣ ባወጣው ዘገባ መሰረት ኤፕስተን በታዳጊ ሴቶች ላይ የፈጸመው ብዝበዛ ከዓመታት በፊት እየጀመረ ነው። የፓልም ቢች ፖሊስ ኃላፊ ማይክል ሬተር እነዚህን የስሚ ክሶች አይደሉም፣ ሴቶች እየተናገሩ ያሉት ተመሳሳይ ነገር ነው ብለዋል። በ2007 በኒውዮርክ መጽሔት ላይ በወጣ ጽሑፍ አምደኛው ማይክል ወልፍ የሴቶችን ጉዳይ በሚስጥር የያዘው ነገር አይደለም ብለው ጽፈዋል። በአንድ ወቅት ባደረግነው ቃለ ምልልስ
ምን ልበልህ ታዳጊ ሴቶችን እወዳለሁ ብሎኛል ሲልም አክሏል። ኤፕስትን በፌዴራል ደረጃ ሊቀርብበት ከሚችለው ክስ በማምለጡ የዕድሜ ልክ እስራት ሊያስፈርድበት በሚችል ክስ ለ18 ወራት ብቻ እንዲታሰር ተወስኗል። በእስራቱ ወቅት በቀን ለ12 ሰዓት ያህል ወደ ቢሮ እየሄደ እንዲሰራም ይፈቀድለት ነበር። ከ13 ወራት በኋላ ከእስር ተለቋል። የማያሚ ሄራልድ ዘገባ እንደሚያሳየው የፌዴራል አቃቢ ሕግ አሌክሳንደር አስኮታ ኤፕስተን ጥፋተኝነቱን እንዲያምን በተደረገ ስምምነት አማካኝነት የሰራቸው ወንጀሎች በአጠቃላይ ይፋ እንዳይወጡ አድርገዋል። በዚህም ምክንያት ኤፍቢአይ እያደረገ የነበረው ምርመራም ተቋርጧል። በኤፕስተን ምክንያት ጉዳት የደረሰባቸው ሰዎች እና ከኤፕስተን ጋር ትስስር ያላቸው ሀያል ሰዎች ቁጥር ይፋ ከተደረገውን በላይ ሊሆን እንደሚችል ዘገባው ይጠቁማል። የፌዴራል አቃቢ ይፋ በተደረጉ ቅሌቶች ምክንያት በ2019 ስራቸውን ለቀዋል። ከ2008 ጀምሮ ኤፕስተን በኒውዮርክ የወሲብ ጥቃት አድራሾች መዝገብ ሶስተኛው እርከን ላይ ስሙ ተካቷል። ይህም በድጋሚ ወሲባዊ ጥቃት ሊያደርስ እንደሚችል የሚጠቁም እርከን ነው። ኤፕስተን በወንጀል ከተፈረደበት በኋላም ሀብት ንብረቱን አላጣም። ኤፕስተንን ከከሰሱ ሴቶች አንዷ የሆነችው ቨርጂኒያ ሮበርትስ እንዳለችው ከልዑል አንድሪው ጋር ወሲብ እንድትፈጽም የተደረገችው በ17 ዓመቷ ነው። ልዑል አንድሪው ክሱን አስተባብለዋል። ከእሷ ጋር ፎቶ መነሳታቸውንም እንደማያስታውሱም ገልጸዋል። ሆኖም ግን ልዑል አንድሪው የቀረበባቸው የወሲባዊ ብዝበዛ ክስ በ2022 ላይ ሚሊዮኖችን ለመክፈል በመስማማት አልፈዋል። ኤፕስተን የታሰረው ሐምሌ 2019 ላይ በግል ጄቱ ከፓሪስ ሲመለስ ነበር። የተከሰሰባቸው ወንጀሎች በአጠቃላይ እንዳልፈጸመ ተናግሯል። የዋስትና ጥያቄው በፍርድ ቤት ውድቅ ከተደረገ በኋላ በኒውዮርክ ታስሮ ቆይቷል። ከታሰረ በኋላ አንገቱን እንደታመመ ቢገለጽም የማረሚያ ቤት አስተዳደርና ጠበቆቹ በጉዳይ ላይ አስተያየት አልሰጡም። ለመጨረሻ ጊዜ ፍርድ ቤት ከቀረበ በኋላ ለ1 ዓመት እንደሚታሰር እየተጠበቀ ነበር። አቃቤ ሕጉም ፍርዱ እንዲዘገይ እንደማይፈልግ ገልጿል። ከሞተ በኋላ የቀድሞ ፍቅረኛው ማክስዌል መነጋገሪያ ሆናለች። ነሐሴ 2020 ላይ በቁጥጥር ስር የዋለችው ከኤፕስተን ጋር በማበር ተከሳ ነበር። በ2021 ከ6 ክሶች በ5ቱ ጥፋተኛ ተብላ የ20 ዓመት እስራት ተፈርዶባታል። ኦክስፎርድ የተማረችው ማክስዌል ኤፕስተን ቢል ክሊንተን እና ልዑል አንድሪውን ጨምሮ ከሌሎችም ተጽዕኖ ፈጣሪ ሰዎች ጋር እንዲተዋወቅ ማድረጓ ተገልጿል። ማክስዌል ታዳጊ ሴቶችን በመመልመል ከኤፕስተን የወሲብ ብዝበዛ መረብ ውስጥ እንዲወድቁ አድርጋለች ተብላም ተከሳለች። ለመረጃዎች ቢቢሲ አምሃሪክን ዋቢ አድርጌያለሁ። ሌላ ተጨማሪ መረጃዎችን ይዤ በሌላ ቪዲዮ እስከመመለስ ድረስ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በድጋሚ ጠይቃችኋለሁ። ቸር ያሰማን።